አንቺ ምን አባሽ ነው ያረግሽው ልጁን? እኔ ምንም አላደረኩትም። ሲያስቸግረኝ መታሁት። በምንድን ነው የመታሽው? በሲኒ ማመላለሻው። ይሄ ገጠር የለመድሽው ቀልድሽን አምጥተሽ ይሄ ልጅ አንድ ነገር ይሁንና ቆዳሽ ነው እሺ በገፍልሽ። አሁን ምንድን ነው የተፈጠረው? አንቺ ፋራ አለቅሽም። እሺ ቆይ ወለ ነው አሁን እሷን ተዋት። ሌላ ጊዜ መላ ትላታለህ። አሁን በቃ ግባና ደቅስበት እንዲደቅ። ቆሻሻ እኔና አንቺ አልጨረስንም። እሺ ለምንድን ነው የመታሽው? ምን እንደፈለገ አላውቅም። ከመጣ ጀምሮ ግን ይከታተለኛል። ከአንቺ ምን ሊፈልግ ይችላል? በቃ ጾታዊ ትንኮሳ ሊያደርስብኝ ነበረ። እኔም ራሴን ለመከላከል ስል መታሁት። እዛ በየወንዙ በየጫካው ከማንም ጋር የምትጋደም ደግሞ ብትሰጪው ደስተኛ ነበር የሚያደርግሽ። እንዴ ምን ማለት ነው? ክብር የሚባል ነገር እኮ አለ። ምን ድንግል ነኝ ልትይ ነው እንዴ? ባልሆንስ? አንዲት ሴት እኮ ክብሯን አሳልፋ የምትሰጠው ለምትወደውና ለምታፈቅረው ነው እንጂ ማንም አብረሽኝ ተጋደሚ ላላት ሁላ አይደለም። ምን ማለት ነው? እያስጠነቀቅሽ ነው? ለምንድን ነው ዝም ብለህ የምትቆጣኝ? እኔ እኮ ስራዬን እየሰራው ነው ያለሁት። ደግሞ እዚህ ቤት የተቀጠርኩት ለእናንተ ረዳት እንደሆን እንጂ ፍላጎታችሁን እንድትፈጽሙብኝ አይደለም። በጣም እየተሳፈትሽ ነው ግን ታውቆሻል። ከዚህ ቤት አሽቀንጥሬ እንዳልጥልሽ። እኔ አላቅም ግን ወጣትም ስለሆንኩኝ ትንሽ ሆኜ ስታይኝ ያው የቤት ሰራተኛ ስላልመሰልኳችሁ እንደ አንዳንድ ጥቅም ፈላጊ ሴቶች መሰለኝ ያየኸኝ። እኔ እንዴት አድርጌ ነው ያሰብኩሽ? እኔን እዚህ ህይወት ውስጥ የከተተኝ ችግር ነው እንጂ ሌላ ምንም ፈልጌ አይደለም። በቃ ሰርቼ አባቴ መርዳት ስለምፈልግ። አቦ በእናትሽ በቃሽ። የዋ ለመምሰል አትሞክሪ። እኔን የትኛዋም ሴት ሸውዳኝ አታውቅምሽ። ቆይ እኔ ለምንድን ነው የምሸውድ? በደንብ ራሱ እኮ አላውቅም። እንደ ሌላው ሰው ልሸውድ የምችለው እኮ ከአንተ የሆነ ነገር ስፈልግ ነው አይደል? ምን? እኔ ምን አስመሰልኩብክ? ምን አልሽ? ቆይ አጋጣሚ ልጠቀምበት ብለሽ አስበሽ ቢሆንስ? ምን ፍቅረኛ የለሽም? ኖሮሽ አያውቅም? ይሄ እኮ የግል ህይወቴ ነው። ለአንተ መናገር አይጠበቅብኝ። ሰው የጠየኩትን ነገር ሳይመልስልኝ ሲቀር በጣም ነው እሺ የምናደደው። የጠየኩሽን ቀጥታ መልሽ። ይሄ የስራው አካል አይደለም። መናገር የሚጠበቅብኝም አይመስለኝም። እንዴት ሊያረግሽ ነው በእናትሽ? ቆይ ፈታ ያልኩ ሰው ነኝ ምናምን ስላልኩሽ ነው እንደዚህ የተሳፈትሽኝ ነው ወይስ ስላቀረብኩሽ ሌላ ስሜት ተሰምቶሽ ነው? ቆይ ስለኔ ለምንድን ነው ይሄን ያህል ማወቅ የፈለግከው? እኔ እኮ ፍቅረኛ ወይም ምታ አይደለሁም። ለምንድን ነው እንደዚህ የምታፋጥጠኝ? ልሽ ቀንሽን ጠብቂ። ለዚህ መልስሽ ዋጋሽን ትከፍያለሽ። ሁሉም ሰው ከራሱ በታች የሆነ ሰው ሲያይ ችግሩን ተጠቅሞ የራሱን ፍላጎት ለማሟላት እንጂ ሊረዳው ወይንም ሊያግዘው አይፈልግም። ለምንድን ነው ግን በችግራችን ላይ ሌላ ችግር የሚፈጥሩብን? ቆይ ጓደኛ ሆንኩለት፣ ከዚህ በላይ ምን ሁኚ እንዳለኝ መሆን አድርጌ ያለኝ ማድረግ ነበረብኝ እንዴ? ወደዛ ምንድነው አንተ በትሪና ካተደረኩ ለሁለት ቀን ሙሉ የምታሹ? ከተደረክ በእኔ ደረሰ በአንተ ይድረስ። አሜን አሜን አባቴ ያርግል። ስማ ቆይ አንተ ምን እሺ ነው ከዚህ ፋራ ጋር የምትጋተተው በሞላችን? እኔ ሁሌታ ማለት እንዴት እንደሆነ አላውቅም። ምን ቸከሰው የሌለ ተመችታኛለች። ጭራሽ አንተ ፓፍ ብለሃል እንዴ? እሱ ነው መቼም የሌለው በቷን እንደዚህ አጉልቶ የሚያጃጅልህ እንጂ በጤና አይደለም። አረ ወፊውል ቀኑን ላሾፋት የሌለ ነበር የተመቸችኝ። ገብቷል ደግሞ በእርግጠኝነት ማለት ነው የትም ያልተነዳ 00 የሆነ ቃ እንደሆነ ባንኛለሁ።
ቄትም እንዳልተነካካ ያስታውቃል። ደግሞ ያልተነካካ መሆኑን በምን አወቅ? ኤክስሬ በለኝ። ከዚህ በፊትም ነገር ያለው እኮ በቃ እኔ ሾፋለሁ። ተነድቷል አልተነዳም እነግርሃለሁ። ኧረ እባክህ ሰውዬ አርፈተኛ። እኔ እዚህ በአንተ ምክንያት ተሰደባለሁ። አንተ የትም ያልተነዳ ያልተነካ ትላለህ። ምን ጭራሽ ሰደበች? ቆይ ልክ ልኳን ነው የምነግራት። ውሻ ሰውዬ አረጋገው እባክህ። ዝም ብለህ ተኛ። ምን እንደማረጋት እኔ አውቃለሁ። እቺ ባላገር በህይወቷ መቼም የማትረሳውን ትምህርት ነው ማስተምራት። ከማን ጋር አፍ እንደተካፈተች አታውቅም። ጭራሽ ይሄን ያህል ውስጥ ከታለች። እኔ ምረክ ይራቁ እንዴ ካዛገች ለምንድን ነው የማታሰናበታት? በሞላ ሆስተስ ምን ሆናል ደግሞ? ይኸውልህ መሬ የሌለን የጠረረባት አስወጣሻለሁ ብትላት እግሬ ስር ወድቃ ነው የምትለመን። እኔ እርግጠኛ ነኝ። ብር ቸግሯታል። የመጨረሻ ነው የጠረረባት። በጣም ጥሩ። በቃ አሁን እንተኛ እባክህ። ጠዋት እናወራለን። ወይኔ ናሁ እሺ፣ ሰው ግምት በአንድ ባላገር ልመታ ባካ ፎክርብኝ። አልፈተኛ ደቅቢያ እንደማነጥራት ጽናት ጽናት፣ አንቺ ጽናት። አቤት። ምንድን ነው አትሰሚም እንዴ? ኪችን እኮ ስራ ይዤ ነበር፣ ለዛ ነው ያልሰማሁት። እና በጆሮሽ ነው የምትሰሪው ወይስ በማይክ ነው መጥራት ያለብኝ? አንቺ ይቅርታ። ናም ባለፈው የመታሽኝ እዚህ ማጅራቴን ሳይቀር እያመመኝ ነው። የውጭ ናሽ። እሺ ቆይ ድስት ጥጃለሁ፣ እሱ ልጨርስ። አሁን ነው እያዘዝኩሽ ያለሁት አይደል? ስለዚህ አሁን ነው ማድረግ ያለብሽ። ኪሩቤል ቁርስ ሳይሰራ ከመጣ ይናደድብኛል። ኪሩቤል? አንቺ ኪሩቤል እኮ የእድሜ ልክ ጓደኛዬ እኮ ነው። እኔ የምለውን ነገር ብቻ ነው የሚሰማው። እንዲህ ፌስታልሽን አንጠልጥለሽ እንድትወጪ ሊያደርግሽ ይችላል። እሱን ደግሞ እንዳርሽ። እሺ አሁን ነው ውጪ። ጡስ በስርዓት እሺ። እዛ ይኸውልሽ ትናንትና አከበድሻት ህይወቴን። ያለብኝን ችግር ሁላ እኮ ነው እንዳስታውስ ያደረግሽ። አዎ ረበሽኳችሁ መሰለኝ። ኧረ ትላንት ማነው ባለፈው የመታሁትን እኮ እሺኝ ብሎኝ እያሸሁት ነበር። አሁን ተግባብተናል። ከባለፈው በኋላ አንተ አላስተረፈችኝም እኮ የግድያ ሙከራ በላይ ፈጸመችብኝ። እና እኔ ምን ላድርግ እንዴ? እድሉን አልሰጣልከኝ እኮ። ቁርስ ሰርተሻል? አዎ ትንሽ ነው የሚቀረኝ። እስካሁን ቁርስም አልሰራሽም። በጣም ጥሩ። ለመሆኑ እዚህ ቤት ለምን እንደመጣሽ ታውቂያለሽ? ትንሽ እኮ ነው የቀረኝ። አሁን አበስለዋለሁ። ምንድን ነው ወንድ አይደለህ እንዴ? ቆፍጠን በል እንጂ። ቆፍጠን። እዚህ ቆመሽ ከምትገላፈጪ ሂጂና ቁርሱን ስሪ። አንተ ያመሃል እንዴ? እንዴት ነው ለዚህ ለአንድ ሰራተኛ ልብ የሚደነግጠው? እንኳን ለዚህ ይወል ለስንቱ ቆነጃጅትም እንደማልደነግጥ አሳምረህ ታውቃለህ። ይኸውልህ አንተ እኮ ልብ ለምን እንደማይደነግጥ ታውቃለህ? ጧት ስለምታያችሁ። ይኸውልህ ማታ ስትገባ የኔ ቆንጆ የኔ ፍቅር ምናምን እያልክ ይዛት ትገባለህ፣ ትጨብሳለህ፣ ምናምን ቀሽት ነው የምትሆንብህ። ስትወጣ ደግሞ ይለቃል ሜካፓ ምናምን፣ አንተም ትነቃለህ፣ ታስደነግጣለች። ኧረ እባክህ አንተ ሰውዬ ተወኝ። ዛሬ የምትሄድበት የለህም እንዴ? ኧረ እንደውም ጀለስ ደውሎልኝ ነበር። እባክህ መውጣት አለብኝ። ይሻላል። ጫማይቱ ጋር ነው ደግሞ። አደራ ጽናቴ ነህ። ጫማ ይሰሩ ነው መሰለኝ። እስኪ አምጣልኝ። ስማ ኪራ፣ እኔ የምልህ ግን ሹፋት በእናትህ ቤትና ጽናት ግን ነገራቸው የመሳሰሉ እንዴ? አንተ ሰውዬ ያማል እንዴ? አይ የምሬን እኮ ነው። ልብ ብላችኋል እንዴ? ኧረ በእናትህ ፍታ። ቤቲ እኮ በእናትህ ጽድት ያለች አራዳ ፕላኔት እኮ ናት። ከዚህች ከማንም ወጥቀቃይ ጋር ታመሳስላታለህ እንዴ? ደግሞ ቁንጅና በቀላል ቤቲ እኮ ጽድት ያለች አራድዬ ልጅ እኮ ናት። ምን ይወጣላታል? ደግሞ ለእኔ ያወራውን ጀማው በተሰበሰበበት ነገር አናት ላይ ወጣ ስትጨፍርብህ ያኔ አይኔ ይገለጥልሃል።
የሆነ ቅላታቸው ምናምን የሆነ ቻፓቸው ምናምን ከምር አንድ ናቸው። አንተ ሰውዬ ላይ ወጥተህ ስለ እሷ ብቻ ማውራት ጀመርክ እንዴ? ፕሮግራሟን ጭናብህ ነው እንዲወረደችው? በአከራት እዛው አይንን ግለጥ። ይኸውልህ ጽናት የመጨረሻ ነው የምታከብርህ። ሁላ እንደ ጓደኛዋ ምናምን ነው የምትሾፍ። የምሬን ስላስተዋልኳት ነው። ጤነኛ ነህ ግን? በቃ ተፋታኝ። ያሟል ብታከብሬ ነው የሚሻላት። አለቃዋ እኮ ነኝ። እንደዛ ሳይሆን የሆነ አለ አይደለ ካየሁት ምናምን ከሾፍኩት ከተረዳሁት ነገር በቃ ለአንተ የሆነ ሪስፔክት ነገር አላት ታውቃለህ። ማታ ራሱ እንዴት ተጨንቃ ስጠብቅ እንደነበር እኔ ነኝ የማውቀው። ስለዚህ ወይ ተፍ ተፍ ብለህ ብላ ወይ ደግሞ እኛን አስበላን። ውሰድ አልኩህ እኮ። በእናትህ ይኸውልህ እንደሱ አይነት 100 ቢኖረኝ 100ንም ነበር እሺ የምሰጥ። ይመችሽ በቃ አባቴ እንዳይደብርሽ። እንዴ እኔ እኮ ይኸውልህ ሾፋት ምናምን ነገር የተመቸች ምናምን ነገር ስለመሰለኝ ሌላ አይደለም። እንዳይደብር ደግሞ ይኸውልህ እንደዚች አይነት ቺክ ማለት ነው ለአዳር ምናምን ነገር ሳይሆን ለትዳር ነው የምትሆን። ጠበቅ አድርገህ ብትይዝ ይሻላል። እሺ የእኛ ትዳር አገናኝ ኤጀንሲ ምን ማለት ነው ይሄ ደግሞ? በቃ አለ አይደል የሆነ ታማኝነቷ፣ ስራ ወዳድነቷ በዚህ እድሜዋ እንደዚህ ተፍ ተፍ ስትል ፋሚሊ ምናምን ነገር ሰፖርት ለማድረግ ገባ እዚህ ጋር ያሳዝናል። እኔ ከምንም በላይ ደግሞ ማለት ነው አጫውታለች መቼም ፋዘሯ ምናምን ነገር ታሟል እና በቃ እሱን ለማሳከም ምናምን በዚህ እድሜዋ እንደዚህ መንገላታቷ ምናምን ነገር ሳስብ እንጃ ትለይብኛለች። ስለ አባቷ እንዴት አወቅ? ለአንተም ነግረሃል? ኧረ እባክህ መቼ ዕለት በስልክ ስታወራ ሰምቻት ነው። ይህን መልክ ይህን ቁንጅና ይዛ ደግሞ ታውቃለህ በእሷ እድሜ ያሉ ሴቶች እንዴት እንደሚያደርጋቸው እሷ ሁሉም ነገር ወደ ጎን ትታ እዚህ ጋር እንጃ ብቻ በእናትህ ከባድ። በቃ እባክህ ርዕስ ቀይር። አንዴ ፍታ ማዘሯ ነች። አንዴ ፍታ ማዘር ነች። ሄሎ ወይ ማዘሯ እንዴት ነሽ? አለሁልሽ። ሰላም ነው አለሁልሽ። እዚህና ኪራ ቤት ሆኜ ነው ቁርስ ልንበላ። ምን ፈልገሽ ነው? ይሄን ያህል ባስቸኳይ? በቃ እሺ እመጣለሁ። እሺ እባክህ እኔ ልቁረሰው። ማዘሯ ደወለች። አረ ቁርስ ብለና ትሄዳለህ። እባክህ የሚደርስ አይነት ነገር ማረም ልጅቷ የምትሰራው። በዛ ላይ ደግሞ ማዘር የለን የፈለገች። አዎ እባክህ ዛሬ ድንጋይ ቅቅል ነው መሰለኝ የምንበለው። ስለሆነ ብዙ ያጣፍጥ። በቃ ይመች። ዋጣ ደውልሻለሁ። አየሽ ናሁ ሄዳ እንዴ? ምን ነው ፈልገሽው ነበር? አይ ቁርስ ሳይበላ ብዬ ተከትለሽ ሄደሽ አብዋ። የተቀጠርሽው እኔን ለማብላት እንጂ እሱን ለማብላት እኮ አይደለም። ደግሞ ሚስቱ ተብላው እንጂ አንቺ ምን አገባሽ? ማለት ሚስት አለው እንዴ? እሱ ይገርምሻል እንዴ? ይኸውልሽ 2 ወንድ 3 ሴት በአጠቃላይ 7 ልጆች አሉት። እሺ 3 እና 2 አጠቃላይ 5 ነው። አሁን ምን ፈልገሽ ነው የመጣሽው? አይ እኔማ የዳቦ ብር እንድትሰጠኝ ብዬ ነው። እዛ መኝታ ቤት መሳቢያ ውስጥ አለልሽ። ቆይ ምን እየሆንኩ ነው? ለምንድን ነው ስለ ጓደኛዬ እንደዚህ የማወራው? ምንድን ነው የሚያናድደኝ? እንዴ አይሆን ይቺ ነጫጭባማ ልትስበኝ አትችልም። እንዴ ኪራ ንቃ እንዴ ዛሬ እዚህ ቤት መዋል የለብኝም። ካልሆነ ሌላ ታሪክ ውስጥ ነው የምገባው። የግድ ወጥቼ ፈታ ማለት አለብኝ። ሄሎ ማዘሯ። ወይ እንዴት ነሽ? ደህና ነኝ እኔ። ቤቱማ ምን ይሆናል እኔ እየጠበቅኩት አይደል?
ማ ሰራተኛዋ? አዎ እያላመድኳት ነው። ብታይ እንዴት ጥሩ ልጅ መሰለች። እኔ የምልሽ ፋዘርየው መቼ ነው የመጣው? 3 ወር? ብቻሽን ነው የምትመጪው? እሺ። ማዘሯ ደግሞ ታያ እኔ እንደዚህ ቤት ለቤት እንደማይመችኝ ታውቂያለሽ አይደል? እሺ በቃ ሌላ ጊዜ እደውልልሻለሁ። እሺ። አይ ጽናት፣ ሁሉም ሰው ስለ አንቺ ቁንጅና ነው የሚያወራው። ቆይ ለምንድን ነው እኔ ያልታየኝ? ቆይ ለምንድን ነው ስለዚች ልጅ እያሰብኩ ያለሁት? ምን አገባኝ? ወጥቼ ፈታ ብል ነው የሚሻለኝ። ጽናት፣ ጽናት! አቤት። ማታ ልመጣም ላልመጣም እችላለሁ። በሩን በደንብ ቆልፈሽ ተይኝ። አንተ ምን ሆነ ጀማው? እኮ አንተን ነው የሚጠብቀው። ምን ሆናል? ትኳኳላለህ እንደዚህ? በቃ ጨርሻለሁ፣ ልወጣ ነው። እባክህ እኔ ምን ማዘሯ ግን በሰላም ነው? ጠዋት እንደዛ ቸኩል ይጠሩህ? አዎ እባክህ በሰላም። እኔ የምልህ ያቺ ፌኔት የምትባለውን ቺክ ባንንካታ? የቷ ያቺ ግንባራማ? አንተ ፍታ እንጂ ምን ነው? ከዝን እኮ ነች እና የሌለባትን አላወራሁም። ምን ያለባትን እና ምን ሆነች? አንተ ባልየው አስረግዟት ምናምን ጩጬ ዱብ አስደርጓት አልሸመጠጠም? እኔ በግንባሯ ገፍተው እንዳይሆን። ኧረ አንተ ፍታ በእናትህ። እሺ የሚባል ነገር የለም። በቃ ይሄኔ እኮ እናትህ አስረግዘ የሸመጠጥካቸውን ሴቶች ብዛት ቢያውቁ የእሷ ኖርማል ነበር፣ ይፈቱት ነበር። ማኔ አንተ እኮ ስም አዲስ አበባ ውስጥ ያለውን ህዝብ እንዳለ እህትና ወንድም አድርገህ እኮ የጨረስክ ጀግና እኮ ነህ አንተ። መኩሪያ እኮ ነህ አንተ። እና አንዲት ኢትዮጵያ ማለት ይሄ አይደለ? አንተ የምትለው ነገር አታጣም። በቃ ጨርሰን ና እንውጣ። በቃ እሺ፣ ደውልልሻለሁ። እሺ። ኧረ ስልክ መዝጋት ምንድን ነው የምትለው አንተ ደግሞ? ከማን ጋር ነው ደግሞ? እባክህ ቤቲ ናት። ቤቲ አንተ እና ሌላ ቤት ያለ እባክህ ናፍቀኛል ምናምን እያለች ምን አለችኝ? ናፍቀኛል፣ እንገናኝ፣ ሰሞኑን ጠፋሽ ምናምን እያለች። ኦኬ ቆያችሁ ከተገናኛችሁ? ሰሞኑን በእርግጥ አላገኘኋትም። ትንሽ ሙዴም ጥሩ አልነበረም። ካገኘሁ ብለህ ታርስባታለህ። እቺ ምስኪን እፍታ ሰው ስለማረስ ነው የምትባለው። ድሮም ደቃቃ ነች፣ ጭራሽ አለቀች እኮ ልጅቷ በአንተ ምክንያት እኮ። ትሄድልህ አስተላ እና ታዲያ ምን ሆነሃል እንደ አንተ? ሌላ ምን ጥቅም አለው? ወጣትነትን መጠቀም ታፈዳለች። ይልቅ እሱን ተወና እባክህ። ማዘሯ ሰሞኑን እስኪ ቤት ምናምን ፈልግ እንቀይራለን እያለች ነው። አቀልጃ? አዎ ፋዘርም ከ30 ምናምን ከ3 ወር በኋላ ምናምን ይመጣል እና እስኪ እስከዚያ የሆነ ቤት ምናምን እናፈላለግ ብላኛለች። ተፍተፍ አንቺ የምታውቁ ሰው ኤፍሬም አለ። ኤፍሬም እንዳላወላ ታች ሰፈር እሱ ነው ተሰራው። እሱ አይደል? በቃ አውሪና እንቀያይራለን። ፏ አድርገን ጠብቃለን። እንደውም እንደዛ ደስ ይላል። ሰው ከመምጣታቸው በፊት ትንሽ ስለዛ በጣም አያሳስብም። እንፈልጋለን። እንደውም እንደውለታለን። ኤፊ ወሳኝ ሰው አገኘኋት። ቆየሁ
አንቺ አመዳ አርፈሽ ስራሽን አሰሪ። ዝም በይ በቃ። እኔ ያስመሳይ ሰው አልወድም። ጽናት መስከሬን ለማሚና ለአባቢ እንዳትናገሪ። ደግሞ አንድ ሚስጥር ልንገርሽ። እስካሁን ድረስ ዳቦ በሻይ መብላት እወዳለሁ። ደግሞ አይገርምሽም? አጨዋልቄ መብላት ነው ያስደስተኝ። ማሚ ከመጣች በኋላ እዚህ ቤት ላይሽ አልፈልግም። ይቅርታ እባክህ ኪሩቤል፣ ምን እንደምን አላውቅም። በቃ ይቅርታ። እቺ ወደዛ ያንቺን ይቅርታ ዘቀቀለሽ ቢሆን ደግሞ ጃኬቴ ነው ልቂ ዛቅ ማል ምናምን ካለብሽ እንዳታስተላልፊብኝ። ኪሩቤል ይቅርታ። እሺ ኪሩቤል ይቅርታ። ወደዛ ዞር በይልኝ ኪሩቤል፣ በእግዚአብሔር ኪሩቤል። ልብ የሰጠኝ በእግዚአብሔር ስም። ወርዳቴ በኢየሱስ ደግሞ ቆይ ለምንድን ነው እንደዚህ የሚጣለኝ? አሁንማ ጭራሽ ምክንያት ሰጠሁት። ቢያንስ በፊት ያለ ምክንያት ነበር የሚጣለኝ። በደንብ አድርጌ ደህና ምክንያት ሰጠሁት። ወይኔ ወርዳቴ፣ ወርዳቴ በኢየሱስ ሄሎ ሄሎ፣ አባዬ እንዴት ነህ? በቀለ ነኝ፣ አባትሽ አይደለሁም። ጽናት እንዴት ነሽ? ውይ እንዴት ነህ በቀለ? አለሁ ደህና ነኝ። አባዬ ግን የት ሄዶ ነው? አባትሽ ትንሽ አሞታል፣ ማውራት አልቻለም። ምን? በጣም አመመው እንዴ? አይ ትንሽ ነው፣ ማናገር ስላልቻለ ነው። እና አረ እንደው አንድ ቃል እንኳን አያወራኝም? እባክህን አረ ድምፁን ልስማው። አይደለም ስላልቻለ ነው ልጅ ጽናት፣ ድካምም ስላለ ያው ትንሽ ማውራት አልቻለም። በቀለ እባክህን ሰሞኑን እልክልሃለሁ። ከሰው ፈልገህም ቢሆን ተበድረህ አሳክመው። እባክህን አባቴ የሆነ ነገር እንዳይሆንብኝ እባክህን። ጽናት እዚህ ያለውን ሁኔታ ያው ታውቂዋለሽ። ያው አንቺም መምጣት ብትጂ እና ብትመጪ ጥሩ ነው። እኔ ከየት አመጣለሁ ብለሽ ነው? አሁን እኮ ትምህርቴን ትቼ መምጣት ስለማልችል ነው። እባክህን በቀለ ተባበረኝ እባክህን። እንዴት ነው ታዲያ? አንቺ ከአባትሽ ትምህርት ይበልጣል እንዴ? እሱማ
ትምህርት ከአባቴ አይበልጥብኝም። ግን በቃ አባቴን ታውቀው የለ በመጣም ደስተኛ አይሆንም። እሺ በይ በይ። ሄሎ 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 በቀለ ሄሎ አው እንዴት ነሽ? ሄሎ አለ ኧረ ትምህርቴን እኮ ጽናት እንዴት ነሽ? አዎ አስተማሪዎቹም እምቢ ስላሉ አቆምኩት። ምን ነው በሰላም ነው? ሊተባበረሽ ፈቃደኛ የነበረ ሰው የለም እንዴ? ምን ላድርግ ብለሽ ነው? ህይወት ስትጥልሽ እንደው ረጋጩ ብዙ ነው። እኔ ደህና ነኝ። አንቺ ደህና ነሽ? ትምህርቱስ እንዴት ነው? ቆንጆ ነው፣ ግን እኔ እባክሽ ላቆመው ነው፣ አስጠላኝ። ምን ማለት ነው ትምህርት አስጠላኝ? አስጠላኛ በቃ ላቆመው ነው። ትምህርት አስጠላኝ ብሎ ማቆም? ምን ማለት ነው ትምህርት አስጠላኝ ብሎ ማቆም? ሁሉን ነገር አሟልተው የሚያስተምሩ ቤተሰቦች እያሉሽ ምን ማለት ነው ላቆም ነው እንዴ? እኔ እኮ እንደዛ የሚያስተምረኝ ቤተሰብ አጥቼ ነው ያቆምኩት። ያው ምን ላድርግ ብለሽ ነው? እየደበረኝ መማር አልፈለኩኝም። እውነት ጥሩ ነገር አልሰራሽም፣ መጥፎ ነገር ነው ያደረግሽው። ለማንኛውም ስሚኝማ፣ ብር ካለሽ ለመጠየቅ ነበር የደወልኩት። ምን ያህል ብር ነው ጽናት? ያለሽን ትንሽ ቢሆንም ደሞዝ እንደወጣ መልስልሻለሁ። አባቴ ታሞብኝ ነው። አልተሻላቸውም እንዴ? ምን? አዎ አልተሻለውም። ሄሎ ሄሎ ሄሎ፣ አንቺም ዘጋሽብኝ። ወይ ማዘሯ እንዴት ነሽ? አለሁልሽ። እኔማ ምን ሆናለሁ? አረ ማዘሯ የሌለ ናፍቀሽኛል። የምሬን እኮ ነው። በቃ ቀጣይ ሳምንት ምናምን ይቀየራል። አረ የሌለ ጸዴ ቤት ነው አይቼዋለሁ። ማዘሯ አታስቢ። አባትዬውስ ደህና ነው? እኔንማ ረስቶኛል። መቼ ይደውላል? ደህና ነች አለች። እሺ ማዘሯ ደግሞ በዛው እንዳጠፊ ደውይልኝ። አየሽ አትናገሪም እንዴ? አባቴ ታሟል። እናችሁ ለሞችሁ? ድሮም ያማችኋል። ግፊትም አለበት፣ ስኳርም። እና ምን ሕክምና ምናምን የለውም? ማግኘት አልቻለም ወይስ ገንዘብ ምናምን ነው? ገንዘብ የለውም። አንቺ እኮ ፋራ ነገር ነሽ እንጂ እኮ የሆነ መላኩ መፍጠር እንችላለን እኮ። በቃ አንቺ ግን ስግጣሽ
በቃ ለሕክምና ምናምን የሚሆንሽ ገንዘብ መስጠት ነው አይከብደኝም። አላ በቃ አንቺ የሆነ ፋራውን ሽብኝ ናሁም ካለክ ስለ እግዚአብሔር ብለህ ስጠኝ። ስለ እግዚአብሔር ይኸውልሽ መስጠት እኮ ሳልፈልግ ቀርቼ አይደለም። ገባሻ? በቃ የሆነ ነገር ስትፈልጊ የሆነ ነገር ማድረግ አለብሽ። ገብቶሻል? ስጥ ይሰጣል እከፍልሃለሁ እኮ ትዬ ስትመጣ እውነት እከፍልሃለሁ እኮ። ይኸውልሽ በቃ አንድ ነገር ተረጂ እሺ? እዚች ምድር ላይ ለዛውም አዲስ አበባ ላይ የሆነ ነገር ስትፈልጊ የሆነ ነገር ማድረግ አለብሽ። ገብቶሻል አይደል? በነፃ ምንም የሚገኝ ነገር የለም። እኔ አንተ እንደምታስባቸው አይነት ሴቶች አይደለም። እንደዛ አድርጌ ማግኘት አልፈልግም። እንዲህ ለምትሉት እኮ ሁላችሁ ያ አሁን ይኸውልሽ ገንዘብ ከሆነ የምትፈልጊው መነጋገር እንችላለን። እሺ በእኔ የደረሰ ባንተ መድረሱ አይቀርም። ለምንድን ነው ግን ጊዜ ሁሉ ጌታ ሆኖ ሳለ እናንተ እንደዚህ የሚያመጻድቃችሁ ምንድን ነው? እባክህን ነው ካለ አታስቸግረኝ። ስለ እግዚአብሔር ብለህ ብቻ ስጠኝ በቃ። ጭራሽ እየለመንሽ ምናምን እየተማታሽ ምናምን ደግሞ ጥቅሽ ምናምን ጠቅሻለሽ ጭራሽ አሁን ይኸውልሽ ጨዋታውን ታዩና ማለት ነው ጽናት እየሰማሽኝ ነው እኮ። በቃ የምትባየውን ነገር ስሚ እሺ? ታው ስለ እግዚአብሔር ብለህ የምትሰጠኝ ከሆነ ስጠኝ በቃ። ችግሬ ችግራችሁ ሊሆን ይገባ ነበር እኮ። ምን ነው ነገር እናንተ በእኔ ቦታ እንደማትሆኑ ናችሁ። የለኝም ግቢን ደግሞ ውስጥ ነው ካለክ ስለ እግዚአብሔር ውጪ። የለኝም ሄሎ ቤቲ፣ እንዴት ነሽ? አለሁልሽ። ሁሉ ሰላም? ደህና ነኝ። የት ሆነሽ ነው? ቤቲ፣ ካልደበረሽ ዛሬ ለምን አንቺን የቤት አትመጪ? አዎ እኔም እኮ በጣም ናፍቀሽኛል። ግን እቤት መጥተሽ ለምን ብቻችንን ጊዜ አናሳልፍ? አረ ምን ችግር አለው? ብቻዬን ነኝ እኮ። አረ እሷ አሁን የለችም እባክሽ፣ ወጣለች። ደግሞ ብትኖርስ ምን አባቷ ገባት? ሰራተኛ አይደለች እንዴ? ነይልኝ የኔ ቆንጆ፣ ደስ የሚል ጊዜ እናሳልፋለን። በቃ ስትደርሺ ደውይልኝ፣ ደግሞ እንዳቆይ። በጣም ነበር የናፈቅሽ። በጣም ነበር የናፈቅሽ። ግን ከኔ ብስማ አለሁልሽ። እቺን ነገር ምን ነው ፈራሻት? እሺ ታፋጭ ጊዜያችን ግን እንዳያሰክረኝ። አይ ግድ የለም አታስቢ፣ መጠኑን አናልፍም። ሰራተኛችሁ የት ሄዳ ነው ዛሬ? እኔ እንጃ፣ ጠዋትም ስመጣ የለችም። ታያት እባክሽ። አልተመቸችም እንዴ? አይ ጥሩ ልጅ ትመስላለች። እስኪ የሆነውን ደግሞ በሂደት እናየዋለን። አሁን እሷን ታያት። ስለ ራሳችን እንድናወራ ነው ፈልገው፣ ስለ እኔና ስለ አንቺ ብቻ። ናፍቀኝ ነበር በጣም ነው። ለዛ ነው አይኑ ሁላ ሰዓት ያስጠበከኝ።
ለሱ በጣም ይቅርታ የኔ ቆንጆ። ቀድሜ መናገር ነበረብኝ። ግን በቃ ብቻዬን ሰውን እዚህ አሪፍ ጊዜ እናሳልፋለን ብዬ ነው። ሁሌ እዛ ጫጫታ ውስጥ ካፌ ውስጥ ከምቀመጥ እንደዚህ አይሻልም በጣም እኮ? ደስ ይላል። ደስ ብሎኛል እንኳን መጣሁ። ምንም የናፈኩሽ አትመስይ እንዴ ከዚህ በላይ ስትመጪ እንኳን እኮ በደንብ አላቀፍሽ። ውይ እየጠጣሽ እሺ። ለማንኛውም እሺ ፍቅር ወይ ታዲያ ናፍቆታችንን በደንብ ብንጠጋገብስ? እንዴት? ከዚህ ይልቅ ውስጥ ብንገባ ይሻላል። ይሻላል? ቀላል ይሻላል። ይቻለም የአንድ ሳንቲም ሁለት ገጽታ ናት። አንዱ ሞልቶለት ሲተርፈው አንዱ በወንፊት ውሃ ለመቅዳት ያክል። ይቻለም የአንድ ሳንቲም ሁለት ገጽታ ናት። አንዱ ሞልቶለት ሲተርፈው አንዱ ደግሞ በወንፊት ውሃ የመቅዳት ያክል ከብዶት ቀዳዳውን ለመሸፈን ይታትራል፣ ይለፋል፣ ይደክማል፣ ግን ምንም ጥቅም የሌለው ነው። እኔ ትምህርቴን አቁሜ አባቴን ለማሳከምና ለማስደሰት ስጥር፣ ሌላው ደግሞ ትምህርቱን አቁሞ እንደፈለገ ይሆናል። ሁሉም የውሸት አለው ይለናል። እውነተኛ እርዳታ ከነሱ ስንፈልግ ፊታቸውን ያዞሩብናል። ግማሹ ደግሞ ብሩንና ያለብንን ችግር ተጠቅሞ እንደ እቃ ተምኖ ሊገዛን ይፈልጋል። ግማሹ ደግሞ በምንሰራው ስራ ምክንያት የበታች አድርጎ ሞራላችንን ይረግጠዋል። ከሰው እንዳልተፈጠረን አድርጎ ሲሰድበን፣ ሲያንቋሸን ይከርማል። ከንቱ ህይወት። አባቴ ለእኔ ስንት ነገር ሆኖ እኔ ግን በዚች እድሜ የተፈትኜ ደከመኝ። ፈጣሪ እባክህ አባቴን ለመካስ አብቃኝ። እባክህን ጸሎቴን ስማኝ። የኔ ቆንጆ በጣም ነበር ይናፈቅሽ። እንኳን መጣሽልኝ። እኔ በጣም ነበር ይናፈቀኝ። ግን ደስ ብሎሻል ባሳለፍነው ጊዜ? እንዴ ናሆሚስ የት ሄዶ ነው? አለ እባክሽ። ሰሞኑን አመል ወጥቶብኛል፣ እየጠፋ ነው። እኔ እንጃ። ተይው እባክሽ እሱን ነገር። ተገናኝታችሁ አታውቁም እንዴ? ባለፈው ከጀሞ ጋር እኮ ከፍ ብለን ነበር። አትቀልድ። የምር። ከዛ በኋላ ግን ብዙም አላገኘሁትም እኮ። ጠፋብኝ በጣም። አይቼው አላውቅም። አይደውልም ምናምን እያልኩሽ ጠግቧል። በቃ የሆነ ቀን አብረን እንደውለታለን። ደስ ይለኛል። እናገኘዋለን። አይ ቤት ግን እንዴት ደስ እንደሚል ቀለል ያለ ቤት፣ ሰላም አለው። ወደድሻት? በጣም አሪፍ ናታ። እንዴ በጣም ግን ምን ዋጋ አለው? ቤት ልንቀይር ነው። አትቀልድ። የምር። ለምን? ማዘሯ ከመምጣቴ በፊት ሌላ አዲስ ቤት መግባት አለብን ብላኛለች። ጌታን። የምር። ግን አታስቢ፣ ያኛውም ከዚህ የበለጠ ውብ ነው የሚሆነው። ግን ያው እየመጣሽ የምትጎበኘው ከሆነ ነው። እና አጠፊማ? አልጠፋም። እንዴት እጠፋለሁ ከዚህ በኋላ? እሺ የኔ ቆንጆ። እንዴት እየራበኝ እንደሆነ ኪራ። ራበሽ? እኔ እያለሁልሽማ አትራቢም። ምን የመሰለኝ ክሽን ያለች ቁርስ በእጄ ራሴ ሰርቼ ነው ማበላሽ። እውነት? የምር። ሙያዬን ትቀምሻለሽ በዛው። ደስ ይለኛል። ቁርስ እዚህ ነው የሚመጣልኝ ወይስ ስንነሳ? አንቺ ፋራ እኔ ላይ ሙድረሽ ታውቂኝ፣ ዋጋሽን ነው የምሰጥሽ። አንቺ እውነትን ታምናለሽ እንዴ?
ነው ስለጠጣሁ ያኔ በፊልተር እያሳየኝ እንዴ መጣ እንዴ? ምነው በዛው እንደቀር ፈልገሽ ነበር? ኧረ እኔማ አልመጣም ስላልከኝ ብዬ ነው። በቃ ከመጣ ደህና እደር። እኔ ልሂድ። ነይ ቁጭ በይ። የሆነ ነው ኪሩቤል። ብዙ የምንጫወተው ነገር አለ። ሰክረሃል መሰለኝ በጣም። እና ወደ ክፍል ልውሰድህ በቃ። ቁጭ በይ። እና ወደ ክፍል እንሂድ። እስኪ ቁጭ በይ። ትንሽ የምትወስጂው እኔ ነኝ። እስኪ ምን ነው የእኔን አይን ማየት ያስፈራል? እዛ የማንንም ገላ ማሸት ግን አያስፈራም አይደል? ማለት ምን ማለት አለው? ይሄን አምልጦኝ እንጂ እኔ በፊት ለፊት ደረቱንም ስታሹ ነበር። ኪሩቤል ቆይ አንቺ ማን ነሽ? ማን ስለሆንሽ ነው እኔ በአንቺ ምክንያት የምጠጣው? ማን ላክሽ? ኪሩቤል ስለምን ተልኮ ነው የምታወራው እንዴ? እኔ እዚህ ለስራ ነው የመጣሁት ኪሩቤል። ቁጭ በይ። እኔ ያወራሁሽ ጥለሽ ለመሄድ ድጋሚ እንዳትወስጂ። ማን እንደሆንኩ አላወቅሽ። ኪሩቤል እባክህ እያሳመምከኝ ነው። ንገሪ። ናም ተመችቶሻል? ምን ማለት ነው? እኔ አንድ ቀን ብቻ እኮ ነው ያየሁት። ኧረ ለዛ ነው ያለሁት ታሽው ነበር። እኔ ካላሸሁት ይደላል አስከፍለህ እንደምታባርረኝ ነግሮኝ ነው። እኔ ለዛ ነው ያሸሁት። ከዛ አንቺ ለክብርሽ የምትቆረቆረ ልጅ እሺ ብለሽ ያሸሹ። ምንም አማራጭ የለኝም። አባቴ በጠና ታሟል። ለሕክምናው ደግሞ ብዙ ብር ያስፈልገኛል። ታዲያ ለምን እኔ ብር አልሰጥሽ? መልካም ፍቃድ ከሆነሽ ከደሞዜ ትቆርጣለህ። ከዛ እኔ ግን ከደሞዝሽ መቁረጥ አልፈልግም። እና እኔ ከደሞዝሽ መቁረጥ አልፈልግም። ያመሃል? እኔ እኮ ችግሬን የተረዳኸኝ መስሎኝ ነበረ። እኔ ከደሞዝሽ ሳይሆን ቀደም ካየሁት ከዛ ውብ ገላ ውስጥ በለስ መቁረጥ ነው። ምን አልሻንቺ? ልክስክስ ፍሽን ዝጊ። ታውቂኝም እኔ ውሻ ችልክስ